የሀና አባትና ወይዘሮ ሚላት ተገናኙ። ሀና እውነቱን አወቀች። ባዩሽና እርግብ ተጋለጡ። ሰላም ድሮም ጠርጥራ ነበረ። እንግዲህ እንደምታዩት ወይዘሮ ባዩሽ ይህን ነገር ስትጀምር ፎቶግራፍ ከሀና ጋር ያላት አልመሰላትም። ከወይዘሮ ሚላት ጋር ያለውን ፎቶግራፍ እና የአንገት ሀብል እንግዲህ ይዛ ሄዳ ነበረ። ከሁለቱ ጋር መካከል ሁለቱን አጣልታ ሀብት ንብረት ለመውሰድ በወይዘሮ ሚላት ክብረትና ሀብት መምጣት የቀናችው ጓደኛ በዚህ ለመበቀል እንግዲህ ወይዘሮ እርግብን እንግዲህ አሳምናና ታሪኩን ከመጀመሪያ እስከ መጨረሻ አዋርታ ነበር ያመጣቻት። ጋዜጠኛውም እንግዲህ እውነት ከነሱ ጋር ተመሳጥሮ ነው ወይንስ ሁለቱ ብቻ ናቸው እየተመካከሩበት የሚለውን እስከምናቅ ድረስ በአሁን እንግዲህ አብሮ እየመራ ይገኛል። ወይዘሮ ሚላት ለ16 ዓመት ያጧትን ሀናን ለማግኘት በቲቪ መስኮት ላይ ከተመለከቱ ጀምሮ ግራ ተጋብቷቸው ታሪኩም አንድ አይነት ፎቶውም የአንገት ሀብሉም በመሆኑ ልጄን አገኘሁ ብለው በጣም ተደስተው ፌንትም ወድቀው ነበር። ሆኖም ግን ይህ ነገር ምን ያህል ማረጋገጫነት አለው የሚለውን ደግሞ ለማወቅ ወደ ቤት መጥቶ ጋዜጠኛው ቤታቸው እንደሚያይና የእነሱን እንዴት አድርገው እንደሚቀበሏት እሷ ልቧ ስለተሰበረ ደስታን እንጂ እንደምትፈልግ ለማሳመን ወደ ቤታቸው ድረስ ተመላለሰ። ወይዘሮ ባዩሽ ጠደፍ ማድረግ ጀመረች ሴራዋን ለማሳካት። ሰላም አልተመቻትም። እባክሽ አሁን ወንድሜ እየታመመ እንደዚህ አትበይ በማለትም ከለፈው ፓርት ላይ እንግዲህ ጮኻባት ነበር። እንዴት አታከብረኝም በሚልም ወይዘሮ ባዩሽ ቁጣን ለምን ሰላም ክትትል እንዳታደርግባት በቁጣ አፏን ለመዝጋት ነበር። ሰላም ደግሞ ላለመችውና ላሰበችው ነገር በፍጹም አትመለስም። ከዛም ወይዘሮ እርግብ ወደ ቤት መጣች። ወይዘሮ ሚላት ደስ አላቸውና ከዛ ተቀብለዋት እንደ መጀመሪያ ሀናን እንዳየች ሀናን እቺ ነች እህቴ እንዴት ስታምር ስትላት አይን አይደለሁም እህትሽ እህትሽ እነዚህ ሁለቱ ናቸው ስትል አስተዋወቀቻት። እሱም እንዴት ናቸው ይቀበሉኛል ወይ ስትል ጋዜጠኛውን እርግብ ጠየቀችው። ባለ ሀብት ባለ ንብረት ናቸው ሲሏት እኔ ሀብት ንብረት አልፈልግም ማለች ስታስመስል። እኔ የምፈልገው ከእናት ጉያ ለመግባት የእናት ፍቅር አባትስ አለኝ አባትም አለች ለጊዜው ውጭ ሀገር ነው እንጂ ሲላት እንዳልሰማች እንደማታውቅ ሆና እንደ አዲስ ታሪኩን መስማት ጀመረች። ከዛም በኋላ ገብታ ምን ተፈጠረ ወይዘሮ ሚላትና አቶ ኖላዊ ተገናኝተው ምን ጉዳ መጡ ብላ እንግዲህ ፍርጥ ያለው ጉዳቸውና ውርደታቸው የሚኮናነቡበት ነው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። ኖላዊ ቀጣይ ፓርት እንግዲህ ይዘንላችሁ መተናል። የሀና ማንነት በግፍ ለመቀማት የምትጥረው ባዩሽ በአጋጣሚ ግን ከሀና ጋር ያ ፎቶግራፍ መኖሩን በፍጹም አላወቀችም። ፎቶግራፉን ይዛ አስመስላ አላማዋን ለማሳካትና ንብረት ለመውሰድ ነበር የተቀናጀችው፣ ግን አልሆነላትም። ከዛም እንግዲህ እርግብም ገብታ ሁላቸውን ከተዋወቀች በኋላ ቁጭ ብለው እያወሩ ሰርፕራይዝ ሊያደርጓት የራት ግብዣ ለማድረግ ተነጋገሩ። በዛ መካከል ሀናዬ ስራዋን ጨርሳ ሊሄድ ነው ብላ ስትጠይቃቸው እንዴ ሀና ያቲጂ እንጂ ዛሬ እኮ ለእህታችን ሰርፕራይዝ እናደርጋለን ምሽት ላይ አለቻት። ሰላም ስትላት እንዴ ይቺ ደግሞ ምንድናት ገረድ አለች። ኧረ አይባልም አሉ ወይዘሮ ሚላት ደንግጠው። ሰራተኛ ናት አጋዥ ነው የሚባለው። ወይ ስሙን መቀያየሩ ምን ለውጥ አለው? ያው ሰራተኛ ያው ገረድ ነው አለች ወይዘሮ እርግብ አንድ ብላ ጀመረች። በዚህ ጊዜ ሰላም ተቆጥታ ሁለተኛ ሀናን እንደዚህ ብለሽ እንድትናገሪያት አልፈልግም፣ ስለዚህ ብላ ቆጣ ብላ ሰላም ከቅምጧ ብድግ ብላ ሄደች። ምላሴ ጨነቀው አየ ሁለቱንም። ወይዘሮ ሚላት እንዳይናገሯት አዲስ ናትና በናፍቆት ያገኘኋትን ልጄ በአንድ ቀን ማስቀየም አልችልም ብለው ደነገጡና እንዲ አሁንስ ቢሆን እናንተ ምን እያላችሁ ነው? እቺ ልጅ አዲስ ናት እኮ እና ሀና በቃ ሆነ ብለው እንግዲህ የሀናን ነገር ምንም ቆጣ ብለው ለሀና ሳይሆን ለእርግብ ሆነው መሰከሩ።
ከዛም ምላሴም በቃ ሀናዬ እኔ ልሸኝሽ በሚል ነበር ብድግ ብሎ የሄደውና ተሰምቶታል። ከወይዘሮ ባዩሽ እንግዲህ ወደ ኪችን ትሄድና መጀመሪያ እንደመጣች እንግዲህ ምግብ አዘጋጅተሽላታል ለልጅቷ አለቻት ለሀና። ሀና ደግሞ ለማን ለሰላምዬ ነው አለች። ምን ለሰላምዬ ነው? ለእርግብ ነው እንጂ። እርግብ ማነች? ማናት እርግብ አለች። እንዴ አዲሷ ልጅ ናታ። ለካ እርግብ ስትሉ ሰምቼ ነበር፣ ራስቼ ነው። እሺ ምን ላዘጋጅላት? ምን አይነት ደደብ ነሽ አንቺ ያልተማርሽ? ምን አታውቂም እንደ ምን እንደሚሰራ? ምንም መስራት ሳትችይ ነው እንደ ሰራተኛ ተብለሽ የገባሽው ማለት ጀመረ ወይዘሮ ባዩሽ። ከዛ ወይ መቤቴን እንዴ ታዲያ ምን አይነት ምግብ እንደምትፈልግ እኮ ልጠይቃት ወይ ለማለት ነው። አዲስ ስለሆነች ምን አይነት ምግብ ትፈልጋለች ብዬ ነው። እንደውም በቃ ሰላምዬን ልጠይቃት ብላ ሰላምን ሄዳ ሰላምም ደስ ያለሽን ነገር አዘጋጅላት ስላለቻት ተመለሰች። ሆኖም ግን ወይዘሮ ባዩሽ እሷን አስደብረው ሀናን እዚህ ቤት አውጥተው በሀና ምትክ ሰራተኛ ማያስፈልግሽም 3 ልጆች አሉሽ እያለች እንግዲህ ስትላት እኛ ሀናም ልህታችን ናት እንጂ ሰራተኛችን አይደለችም በማለት በጸና እየተቃወሟት ይገኛሉ ሰላምና ምላሴ። ከዛም በኋላ እንግዲህ ጤንነቱን የምትከታተለው ዶክተር ናት ብለዋት ነበር እንጂ የጤና ባለሙያ ናት። ስለዚህ ሰራተኛማ አገልጋይም አይደለችም፣ በፍላጎቷ ነው የምትረዳን ሲሉ ወይዘሮ ሚላት መለስ ብለው ተናገሩ። ከዛ በኋላ እንግዲህ ምን አይነት ምኝታ የት ትተኛለች ተብላ ስትባል እኔ በፍጹም እናት ሰው ጋር ተኝቼ አላቅም፣ ለብቻዬ ነው የምተኛው እስከምለምድ ድረስ ይቅርታ አድርጉልኝ አለች። እንዴት ነው ለ16 ዓመት እናቱን የናፈቀ ሰው ከእናቱ ጉያ ተላቆ ብቻውን ለመተኛት የሚሞክረው የሚለውን ነገር እናንተ ታውቃላችሁ። ለራሷ እዛ እንቅልፍ ተኝታ ብቻዋን ለምትፈልገው ነገር በቴክስት ለመቀያየር ነው። በቃ ሰላምዬ ከኔ ጋር ትተኛለች፣ ምላሴ ሶፋ ላይ ይተኛል፣ አንቺ ምላሴ ክፍል ተኝ ተባለች። ከዛም በዚህ ምክንያት ሰላም ደግሞ አንድ አለች ጀመረች። እንግዲህ ሀሴት ማለት እኔ እኮ ነግሬህ ነበረ አንተንም ሳታስከዳኝ አትቀርም ስትል ለምላሴ ነገረችው። አይ እማዬን አስረዳታለሁ፣ እኔ በፍጹም አንቺ መቀየር አልችልም፣ አንቺን እወድሻለሁ፣ ያኔ ማለትም ሀሴትን እጠላታለሁ ደግሞ ማለትም አይደለም አለ። አዎ እያለች ተናዳ ነበረ። እርግብ ብድግ አድርጋ እህቴ ከምትናደድ እኔ ቅርብኝ ሶፋ ተኛለሁ ስትላት አይ ለዛሬ እዚህ ተኝ አሏትና መኝታ ቤት ተለቆላት ተንፈራሳ ተኝታ፣ ሌሊቱን ግን በቴክስት እየተላላከች አላማዋን ያሳካች ትጻጻፍና እንቅልፍ ሳተኛ ታድራለች። ጠዋት ተነስታ ሰላም አተናሽም እንደ ጉድ ከኔ ባሽ መጣሽ፣ ቁርስ ተዘጋጅቶ እየጠበቀሽ ነው፣ ስለዚህ ነይ እንብላ አለቻት። ወይ አልተኛሁም እኮ ልተኛ። ምን እየሰራሽ ይሄን ሁሉ ሰዓት ሌሊቱን ሳተኛ ድረሽ ነው እንዴ? በይ ተነሽና ቁርስ በልተሽ ተመልሰሽ መተኛት ትችያለሽ። እማዬ ይሄ እንደዚህ አይነት ነገር አትወድም ስትላት እሺ በቃ አለችና ብድግ ብላ ሄደች። ሀናዬ ከምላሴ ክፍል ሆና ስለ ጤንነቱ እየተከታተለችው ነበር። ወይ አሁንስ ጥሩ ሆኗል፣ እጅህ ራሱ ጅማቶች እኮ መወጣጠራቸውን አቁመዋል፣ እየተስተካከለ ነው ጤንነት። አዎ ሀናዬ በጣም አንቺ እኮ ለእኔ የምታደርግልኝ እንክብካቤ ጤናዬ በጣም እየተመለሰ ነው እያሉ እያወሩ ወይዘሮ እርግብ ትገባለች። እጁን እንደያየች እንደያዘችው እንዴ ምንድን ናት አንተ ደግሞ ከገረድ ጋር ተቀምጠሃል እሳ አለችው። እንዴ እንደሱ ማለት አይገባሽም፣ ሀናዬ እኮ የጤና ባለሙያ ናት፣ የኔን ጤንነት የምትከታተለኝ ናት። ምኗም ዶክተር አይመስልም፣ የምትከታተልህ በእጇ ነው እንዴ? ይሄ ነገር ግን የሌላ ነገር ይመስላል ስትላት ሀና ደነገጠች። እንዴ ምን ማለትሽ ነው? ምንድነው ሌላ ነገር ይመስላል ማለት? አይ ዶክተርነቱ የምትመረምረህ ታዲያ በእጇ ነው እንዴ? ምኗም እኮ ዶክተር አይመስልም ብያችኋለሁ መጀመሪያውንም ስትላቸው ተሳስተሻል፣ አሁን እሷ ሁሉን ነገር እንዲሁ አይታ ታውቃለች ሲል ከሰታት። እንግዲህ ወይዘሮ ባዩሽም በመቆጣት እንግዲህ ሰላምም ስለተናገረቻት ወደ ቤቷ ለማደር ሄዳ ነበር። ሌሊቱን ግን ከእርግብ ጋር በቴክስት እየተጻጻፈች ምን ማድረግ እንዳለባትና ሀናን አስደብራና አስበሳጭታ እንድታስወጣት እየጣረች ነው። ግን
ሀና ፎቶግራፉ አላት። አሁን ወይዘሮ ሚላት በጣም ተጸጽተው ሀናን በይማ እየተፈልግሻለች መኝታ ቤት አለቻት እርግብ። እሺ እትዬ ፈለጉኝ አለች። አዎ እሺ እትዬ ምን ፈልገው ነበር ስትል ሀና ወደ መኝታ ቤታቸው ትገባለች። አይ ቅድም እሷን ላለማስቀየም ብዬ እንደዛ ስትናገር ተናግሬያለሁኝና ይቅርታ አድርጊልኝ ማለቴ ነው አሏት። አይ እኔ እኮ አልተቀየምኩም እትዬ፣ ምንም ችግር የለውም አልተቀየምኩም አለ መልከቀናዋና ልብ አሳቢዋ ሀና። አዎ ይቅርታ አድርጊልኝ፣ ትንሽ ጊዜ ደግሞ እስከምንለምዳት እንታገሳት ሲሉ ነገሯት። እንዴት ናቸው አባትሽ ጤንነታቸው ጉዳይ ሲሉ ሲጠይቋት፣ አባዬ ደህና ነው መቼም አለች። ሕክምናውን አልጀመሩም አይደለ አላቻት። አዎ አልጀመሩም። በቃ አሁን እንግዲህ ሀሴትን ለ16 ዓመት አጥቻት ስላገኘኋት እንግዲህ በዚህ ደስታዬ ምክንያት ገንዘብ ወደ ባንክ አስገባልሻለሁ አባትሽን አሳክሚ አሏት። ኧረ እትዬ አያስፈልግም፣ እኔ ለአባቴ ጉዳይ ማንንም ማስቸገር አልፈልግም፣ እኔ ራሴ ማሳከም እፈልጋለሁ አለች። እንዴት ታዲያ ይሄን ስንት ጊዜ እየሰራሽ መቼ ተጠራቀመልሽ እና አሳከምሻቸው? ከጊዜ ወደ ጊዜ ህመማቸው እየተቀጠለባቸው አይደለም እንደሚሄደው አሏት። እሺ በቃ ካሉ ለማንኛውም እኔ የምነግርሽን ስሚ፣ አስገብቼልሻለሁ ነገ ሕክምና ላይ እንድትወስጂ። እሺ አመሰግናለሁ እትዬ አለች። አባትሽን ታስተዋውቂኛለሽ? በቅርብ ጊዜ ወደ ቤታችሁ መጥቼ አባትሽን መታወቅ ፈልጋለሁ፣ እኔም እንዳያቸው ፈልጋለሁ አሉ ወይዘሮ ሚላት። እዚህ ጋ ነው ጨዋታው። እንግዲህ ወይዘሮ ሚላት ጋጋ አቶ ኖላዊን የሀናን አባት ሊጠይቁ ሲሄዱ የሀና አባት መልካምና ተጫዋች ስለሆኑ እንግዲህ ያን ሁሉ ታሪክ እንዴት እንዳገኟትና እሳቸው ጋር ያለውን ፎቶግራፍ እንደሚያሳዩት እርግጠኛ ነን። የዛኔ እንግዲህ ወይዘሮ ባዩሽና እርግብ ሴራቸው ይጋለጣሉ። በቅርብ ቀን ሀና የወይዘሮ ሚላት ልጅ ናት። ፍትህ ለሀና። ሀና እናቷን ማግኘት ይገባታል። እንግዲህ ውድ ተመልካቾቼ ሰብስክራይብ ያደረጋችሁ አበረታቱኝ፣ ላይክ ሼር አድርጉ።